አዲስ አበባና ዘበኞቿ። የአዲስ አበባ ከተማ ሁኔታ ሲነገር ለአንድ ታላቅ ከተማ እንደ ነዋሪዋ ሕዝብ መጠን ነዋሪዋ ሕዝብ የሚያስተዳድር የከተማው ጠቅላላ ይዞታን የሚቆጣጠር የከተማ ከንቲባና ሕግ አስከባሪ፣ ጸጥታ ጠባቂ፣ ዘበኞች አስፈላጊ በመሆናቸው በአዲስ አበባም በየጊዜው የተሾሙ የከተማዋን አስተዳደር የሚጠብቁ ከንቲባዎች ሲኖሯት የከተማ ዘበኞች ተብለው በተለይ የተመደቡ የአራዳ ዘበኞች ነበሩ። ከዚህም በቀር ሰፊ ታሪክ ያለው በፊት የመትረየስ ዘበኛ በኋላ የክብር ዘበኛ የተባለ ወታደራዊ ድርጅት በኢትዮጵያ ንጉሠ ነገሥት መንግሥት አልጋ ወራሽ ልዑል ራስ ተፈሪ መኮንን ግቢ ይገኝ ነበር። እነዚህም በጊዜው ወታደራዊ ትምህርት የሰለጠኑ ሲሆኑ በጊዜው በነበረው የጦር መሳሪያም የተለማመዱ ንቁዎችና ትጉዎች ነበሩ። በተለይም የአንጋሽ ክፍል የተባሉ ምርጥ የሆኑ የጨዋ ልጆች ጓድ የልዑል አልጋ ወራሽ ራስ ተፈሪ መኮንን ልዩ የክብር ተከታዮች ነበሩ። ከዚህም በቀር በታላቁ ቤተ መንግሥት የቤተ መንግሥቱ ጠባቂ የሆኑ የእልፍኝ ዘበኞች የተባለ ታላቅ ድርጅት ይገኝ ነበር። የዚህ ክፍል ነጭ ለባሽ እንጂ እንዳለው ክፍል ኮት ለባሽ አልነበረም። ወደ አራዳ ዘበኞች ታሪክ ስንመለስ የአራዳ ዘበኞች የሰለጠኑ ኮት ለባሾች እንደመሆናቸው መጠን በጊዜው የነበረውን የወታደር ሰልፍ ትምህርት የተማሩ ነበሩ። ፈረሰኞቹም እንደዚሁ የጊዜውን ትምህርት የተማሩ ስለነበሩ አንዳንድ በዓል በተደረገ ጊዜ ሰልፋቸውን ያሳዩ ነበር። ከዚህም በቀር የከተማ ዘበኞች እንደመሆናቸው መጠን በ10 ኮሚሳሪያ ተከፍለው በየሰፈሩ የሕዝቡን ጸጥታ ለመጠበቅ የሚገኙ ሲሆን የአራዳ ዘበኛ ከሚባለው ድርጅት ውስጥ የፈረስ ዘበኛ፣ የሚስጥር ዘበኛ፣ የጽዳት ዘበኛ ኋላም በ1923 ዓ.ም የትራፊክ ክፍል ሳይቀር ተቋቁሞ ነበር። በተለይ የሚስጥር ዘበኞች ደግሞ በመለያቸው ላይ የሚስጥር ዘበኛ የሚል ጽሑፍ ይነበብበት ስለነበር በተመልካቾች ወንጀለኞች ዘንድ መፈራት ነበራቸው። አንድ ቤት ተሰርቶ ከዋለ ካደረ የቤት ተባይ ማፍራቱ እንደማይቀር ሁሉ አንድ ከተማም ከተቆረቆረና ነዋሪው ሕዝብ እያደር ሲበዛ ሌባና ቀጣፊ አታላይ ስለሚያፈራ በዚያን ጊዜ በአዲስ አበባ ከተማ ላይ እንደዚሁ የሌሊት ሌቦች፣ ቤት ማሺዎች፣ ግድግዳ ሰርሳሪዎች፣ የቀን አታላዮች ይገኙ ነበር። ይሁን እንጂ የአዲስ አበባ ነዋሪ ሕዝብ ሁሉም በየሥራው በየሙያው የሚታወቅ በመሆኑ እንዲህ እንደ ዛሬው የከተማው ሕዝብ ቁጥር ለመታወቅ የሚያዳግትበት ጊዜ ስላልነበር ሌባ ወይም አታላይ ወንጀል ሰርቶ የሚያመልጥበት ጊዜ አልነበረም። በፍጥነት ይደረስበት ነበር። ዕለቱን ሰርቆ ዕለቱን ጠዋት ሰርቆ ማታ ይያዝ ነበር። በዚያን ጊዜ የአራዳ ዘበኞች እንደ ጊዜው ሁኔታ የነበራቸው ብልሃትና ትጋት የሚደነቅ ነበር። የጊዜ መሻሻል ሲመጣ ሁሉም አንድነት ስለሚሻሻል የሌብነትና የአታላይነትም ዘዴ በዘመናዊ ቴክኒክ እየተሻሻለ በመሄዱ ዛሬ በዘመናዊና በአዲሱ ዘዴ በቴክኒክ መሳሪያ የሰለጠኑ ዘመናዊያን ፖሊሶች እስኪተኩ ድረስ የዚያን ጊዜው ሁኔታም ተደናቂ ነበር። የአራዳ ዘበኞች በየተመደቡበት ሰፈር በሚገኘው አቋራጭ መንገድ ላይ የዘበኛ መቆሚያ ሰንተሪዎች ስለነበሩ በየተራ እየተለዋወጡ ሰላማዊውንና አታላዩን ሕዝብ እየለዩ ሲቆጣጠሩ ያድሩ ነበር። በዚያን ጊዜ የሰዓት እላፊ ደንብ በከተማው 2 ሰዓት ጀምሮ ይሰራበት ስለነበር በተለይ ለሥራ ከሚያመሹ ከመንግሥት ሠራተኞች እንዲሁም ከፈረንጅ አሽከሮች በቀር ሁሉም በጊዜ በየቤቱ ይከት ነበር። ከነዚህም በተለይ የሌሊት የይለፍ ፍቃድ እየተሰጣቸው ነበር እንጂ እንዲያው በባዶ እጅ ያለ የይለፍ ፍቃድ ሌሊት ለመዘዋወር ክልክል ነበር። የሌሊት ተረኞች ዘበኞችንም በየሥራቸውና በየሴንተራቸው መገኘታቸውን የሚቆጣጠር ልዩ ጓድ ስለነበር ተረኞችም ተቆጣጣሪዎቹም እንደ ዞሩ ያሉ ነበር።
በአዲስ አበባ ከተማ ውስጥ የጠመንጃ ድምፅ መስማት የሚያጓጓ ነበር። በድንገት ባርቆ ወይም በሰርግ ወይም ልጅ በመውለድ ደስታ ምክንያት የተተኮሰ እንደሆነ 37 ብር ተሩብ መቀጫ መክፈል ግዴታ ነበር። በዚያን ጊዜ ጠመንጃ በድንገት ሲተኮስ የተተኮሰበትን አቅጣጫ ይዞ በቀጥታ ከተደረሰበት በኋላ ጠመንጃውን አሽትቶ ወይም ባለቤቱ ተኳሹ አምኖ ለጠመንጃው ፈቃድ ያለው መሆኑን አለመሆኑ እስኪረጋገጥ ድረስ ወደ ኮሚሳሪያ ይወሰዳል። ፈቃድ ያለው እንደሆነ መቀጫውን ብቻ ከፍሎ መሳሪያው ይመለስለት ነበር። የዝናር ጥይት፣ ሽጉጥ መታጠቅ በተለይ ለጊዜው ሰዎች ብርቅና ድንቅ ጌጥ ስለነበር ለዚህም ፈቃድ ያስፈልገው ነበር። የአራዳ ዘበኞች ከሚያደርጉት የጸጥታ ጥበቃ ተግባር በላይ በተለይ በሲቪል ወገን ወስላቶችንና ወንጀለኞችን ለማወቅና ለመያዝ ይረዳል ተብሎ የተቋቋመ ሌባ ሻይ የሚባል አንድ ድርጅት ስለነበር ሌባው ምናልባት ለመታወቅ ያልተቻለና ወይም ከሰፈር ወደ ሰፈር እየተዘዋወረ ባስቸገረ ጊዜ የተሰረቀበት ሰው ሌባ ሻይ እንዲጠጣለት የሌባ ሻይ ሹሙን ይጠይቅና የደንቡን መንሻ ገንዘብ ከፍሎ ያጠጣ ነበር። ይህ ሁኔታ እውነት ይሁን አይሁን አይታወቅም። ሌባ ሻዩ መድኃኒቱን ከጠጣ በኋላ ወገቡን በረዥሙ መቀነት ይታሰርና እያፏጨ እየሮጠ ሲሄድ በመንገድ የሚገጥመው ሰው ሁሉ ቁጭ ካለለት የሚያገኘውን ሰው ሁሉ በክርን እየደቆሰ በየሰርቻው በየመጠጥ ቤቱ በየፍል ውሃው ሲተኛ ሌባው የደረሰበትና ያደረበት ስፍራ ነው እየተባለ ይታመን ነበር። ሌባ ሻዩ በውሃ የታጠበ እንደሆነ መድኃኒቱ ስለሚረክስበት እንደገና ማጠጣት ነበረበት። ሌባ ሻይ የደበደበው ወይም ቤቱ ያረፈ እንደሆነ ባለቤቱ ሌባ ወይም የሌባ ዋሻ ነው እየተባለ ይከሰስ ነበር። አዲስ አበባ ለጥቂት ጊዜ እንደዚህ ባለው ባልታመነ ሁኔታ ሌቦችን የሚከታተል ድርጅት ነበራት። ከዚህ በላይ አውጫጭኝ አፈርሳታ እየተባለ የሚጠረጠረውን ወይም ወንጀል የሠራውን ሰው ለማግኘት የሚደረግ ስብሰባ ነበር። ለዚህ ድርጊት የተጠረጠረ ሰው ወፍ የነገረበት እንደሆነ ወፍ ነገረብህ ተብሎ እንደ ወንጀለኛ ይቆጠር ነበር። በጠቅላላው በአዲስ አበባ ከተማ ቀደም ብሎ ይደረግ የነበረው ከብዙ ጊዜ ጀምሮ ሲያያዝ የመጣውን ድርጊት ለማስታወስና ለመጥቀስ ያህል ነው እንጂ በአዲሱ ዘመን እንደዚህ ያለው ልማድን የተደገፈ ድርጊት ግርማዊ ቀዳማዊ ጃንሆይ ቀደም ብለው ለስልጣኔ ጠንቅ የሆኑትን ጉዳዮች ሁሉ እንዲደመሰስ አድርገው እንደነበር የሚታወቅ ነው። የአራዳ ዘበኛ በደንብ ሳይቋቋም የከተማውን ጸጥታ የሚጠብቁ በሐረር አውራጃ የሰለጠኑ ዶሪያ በመባል ስም የሚጠሩ ኢትዮጵያውያን ሶማሌዎች ዘበኞች ወደ አዲስ አበባ መጥተው ስለነበር ማታ ማታ ሲሆን የሰዓት እላፊ የክተት ድምፅ የሚያሰሙት በፉጨት እንደነበር ይነገራል። በዛን ጊዜ ቋንቋ ለቋንቋ ባለመታወቅ እነዚህ ዶሪያዎች በከተማው ነዋሪ ሕዝብ ዘንድ በጣም የሚፈሩ እንደነበር ይታወሳል። አዲስ አበባ በጊዜው የነበረው ማንኛውም በልምድ የሚካሄድ ሥራ በንጉሠ ነገሥቱ መሪነት እያሻሻለች ለአንድ ትልቅ ከተማ ሊኖረው የሚገባው ድርጅት በጊዜው እየተሰራላት አሁን የደረሰችበት ደረጃ ደርሳለች። ያሬድ ገብረ ሚካኤል ይምጡ በዝና አዲስ አበባ 1958 ስለ አራዳ ዘበኛ ያሰፈሩትን ስለ አዲስ አበባ ዘበኞች የተጻፈ ጽሑፍ ነበር ያቀረብኩላችሁ።